መሀሪ አንተነህ እባላለሁ። በኢትዮጵያ ሺፒንግ ኤንድ ሎጂስቲክ ኢንተርፕራይዝ ውስጥ በመርከቦች ላይ በሞተርማን ሌቭል እንሰራ ነኝ። አሁን ለጣናነሽ ከመጣች ወዲህ ከአዲስ አበባ ከመጡት የግሩፕ ውስጥ አንዱ አባል ነኝ። አሁን ያለነው ጣናነሽ መርከብ ላይ ነው። ይህንን አሁን ያለንበት ክፍል የፈርስት ክላስ ነው የሚባለው። ይኸው እንደምታየው መቀመጫዎቹም በዚህ ደረጃ ነው ያሉት። እዚህ ጋር እቃ ማስቀመጫ አለው። ወዲህ ግራና ቀኝ በሁለቱም በፖርት ኤንድ ስታርቦርድ የእሳት አደጋ መከላከያ አሉት። ድራይ ኬሚካል ፓውደር እና ኤሌክትሪክ አደጋ ቢመጣ ማለት ነው። በእያንዳንዱ መቀመጫ ስር ደግሞ ላይፍ ጃኬቶች አሉት። ለህይወት መዳኛ ለእያንዳንዱ መቀመጫ ለየብቻ ነው ያለው። ኤር ኮንዲሽን አለው። ይሄ ሁለተኛው ክፍል ነው። ከአንደኛው ክፍል የሚለየው እዚህ ጋር አንድ ቲቪ ስክሪን ብቻ ነው እንጂ ሌሎች መቀመጫ ውስጥ ያሉ የህይወት ማዳኛ፣ ኤር ኮንዲሽኑ፣ እነዚህ ጎን እቃ ማስቀመጫዎች በሙሉ ተመሳሳይ፣ ሁሉም አንድ አይነት ናቸው። እሳት አደጋ መከላከያዎቹ ስሞክ ኤንድ ፍሌም ዲቴክተር የእሳት ይሄ ፖርት ኤንድ ስታርቦርድ በኩል እንደ መርከቧ ወደብ ላይ አቋቋማ መውጫና መግቢያ ናቸው። ሶስተኛ ክፍል ውስጥ ተመሳሳይ እሳት አደጋ መከላከያዎች አሉ። እቃ ማስቀመጫ እንትኖቹ አሉት፣ ወንበሮች አሉት፣ ቲቪው አለ። እዚህ ኤር ኮንዲሽኖች አሉ። እዚህ ከኋላ ላይ እንደሚታየው ላይፍ ራፍት አለው። ይሄ ላይፍ ራፍት ለአደጋ ጊዜ የሚሆን ነው። ግራና ቀኝ ሁለት አለ። እዚህ በአንድ ጊዜ 50 ሰው መያዝ የሚችል ነው። ቪአይፒ ሩሙ ነው ይሄ። በወዲህ በኩል ወደ ዴክ ላይ መውጫ በር አለው። ወደ ታች ደግሞ ወደ አኮሞዴሽን እና ወደ ውጭ መውጫ አለው። ወደ የሩሞቹ የሚሄዱ ኤር ኮንዲሽን ያሉት፣ ወደ ብሪጅ የሚሄዱ ኤር ኮንዲሽን ያለ ነው። እነዚህ ትላልቅ የምታያቸው ኢንጂን ሩም ቬንቲሌሽን ሞተር ያለበት ነው። ኋላ ግራና ቀኝ የምታየው በፖርት ኤንድ ስታርቦርድ የመርከቡ ኤግዞስት ወይም ጭስ መውጫ ነው። እንደገና እነዚህ ግራና ቀኝ የምታያቸው ላይፍ ራፍቶች ናቸው። ላይፍ ሪንጎች አሉ። ፋየር ሃይድራንት አለ ለእሳት አደጋ መከላከያ የሚሆን። ይሄ ዋናው መቆጣጠሪያ ብሪጅ ወይም ካፕቴኑ የሚቀመጥበት ክፍል ነው እና በፖርትና በስታርቦርድ በኩል የኢንጂኑን ቴምፕሬቸሩን፣ አላርሙን፣ ሁሉን ነገር ከዚህ ሆኖ መቆጣጠር ይቻላል።